የአዲስ አበባ ከተማ አስተዳደር በከተማዋ የመኖሪያ ቤት ጥያቄን ለመመለስ መንግስት ቤቶችን እየገነባ የሚያቀርብበት አሰራር ካለው የቤት ፍላጎት አንጻር በቂ አለመሆኑን በመገንዘብ የተለያዩ የቤት ግንባታ አማራጮችን ወደ ስራ አስገብቷል። መንግስት የጋራ መኖሪያ ቤቶችን ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። በእነኛ አማራጮች በእነኛ የለውጥ አመታት ከ270,000 ያላነሱ ቤቶችን በከተማችን ማቅረብ ችለናል። በከተማዋ የቤት አቅርቦትና ፍላጎትን የማመጣጠን ስትራቴጂን የሚከተለው የከተማ አስተዳደሩ ካስቀመጣቸው የቤት ልማት አማራጮች መካከል አንዱ በመንግስትና በግል ዘርፍ አጋርነት ቤቶችን መገንባት ሲሆን በዚሁ መሰረትም ከአያት ሪል ስቴት አክሲዮን ማህበር ጋር በካዛንቺስ አካባቢ 13732 ቤቶችን ለመገንባት ከንቲባ አዳነች አቤቤ አስጀምረዋል። የከተማ አስተዳደሩ ከተማዋን በማልማቱ ሂደት የነዋሪውን ጥያቄዎች ለመመለስ ቅድሚያ እንደሚሰጥ የተናገሩ ከንቲባ አዳነች አቤቤ በካዛንቺስ አካባቢ ለመኖሪያ ቤትና ለንግድ ማዕከል ግንባታ ቅድሚያ መሰጠቱንም ይገልጻሉ። በካዛንቺስ ላይ ዛሬ ያስጀመርነው የመኖሪያ ቤት ግንባታ ከአያት ሪል ስቴት ጋራ ወደ 13700 ያክል የሚሆኑ ቤቶች ናቸው። እዚሁ ካዛንቺስ ሳይት ላይ ከኦቪር ሪል ስቴት ጋራ ከ1000 በላይ የሚሆኑ ቤቶችን አስጀምረናል። በጥቅሉ በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ካዛንቺስና የመሳሰሉ የቀድሞ ያረጁ አካባቢዎችን መልሰን ስናለማ በዋናነት የህዝባችንን አንገብጋቢ ጥያቄዎች ለመመለስ ነው። አስቀድመን የጀመርነው ፒያሳ ላይ ነው። ፒያሳን ከታሪካዊነቱ ጋራ ተያይዞ የተወሰነ ማህበረሰብ ብቻ ሳይሆን ሁሉም የከተማችን ነዋሪዎች ደሃውም ሀብታሙ እንዲሁም ከከተማችንም ውጭ ያሉ ኢትዮጵያውያን የሚጠቀሙበት የጋራ መገልገያ ታሪካዊ ቦታ እንዲሆን አድርገን እየገነባነው ነው። በማጠናቀቅም ላይ እንገኛለን። ካዛንቺስን ደግሞ ሰፋ ያለ ከመሆኑ አንፃር ወደ 800 ሄክታር የሚሸፍን ቦታ ስላለው ይህንን በዋናነት ህዝባችን በየጊዜ የሚጠይቀንን የመኖሪያ ቤት ጥያቄ መመለስ፣ የሞል ጥያቄ ግብይት ቦታ ችግር ስላለ ሞሎችን መገንባት ትልልቅ የቢዝነስ ኤሪያ እንዲሆን ማድረግ ጭምር ነው። አዲስ አበባን እያደስንና እያለማን እንገኛለን ያሉት ከንቲባ አዳነች በልማት ሂደቱም ፍትሃዊ የመሬትና የሌሎች ሀብቶች ተጠቃሚነት እየተረጋገጠ መሆኑን ገልጸዋል። ለዚህም የካዛንቺስ አካባቢን ልማት ለአብነት ጠቅሰዋል። ካዛንቺስ መልሰን ማልማት ውስጥ ከማስገባታችን በፊት ይኖሩበት የነበሩ ነዋሪዎች ደባልንም ህጋዊ ነዋሪንም በጥገኝነት በርከት ያሉ ቤት ለጣጥፈው የሰሩትንም ጨምረን ወደ 8000 የሚደርሱ ቤቶች ናቸው። ከነዋሪዎች አንፃር ስናየው ወደ 20000 ይደርሳሉ በሰው ቁጥር። አሁን መልሰን ስንገነባ ወደ 20000 የሚሆኑ ቤቶችን ነው የምንገነባው። 20000 ቤቶች ሲገነቡ 100,000 ያክል የከተማችን ነዋሪዎች የመኖሪያ ቤት ያገኛሉ። በአያት ካዛንቺስ የመኖሪያ መንደር ከመኖሪያ ቤቶች በተጨማሪ ለሰፋፊ የጋራ የህዝብ መገልገያዎች ግንባታም ትኩረት እንደሚሰጥ የአያት ሪል ስቴት ምክትል የቦርድ ሰብሳቢ አቶ አብይ ማሞ ተናግረዋል። ዛሬ በጋራ የምናስጀምረው የካዛንቺስ አያት መኖሪያ ቤቶች ስራ ለከተማችን በአይነቱ ልዩና ከተማችንን ለመኖሪያ አመቺ ለማድረግ በማሰብ በውስጡ 13752 የተለያዩ ስፋት ያላቸው መኖሪያ ቤቶች፣ ንግድ ማዕከላት፣ የህዝብ መሰብሰቢያ ፕላዛዎች፣ የልጆች መጫወቻና የስፖርት ማዘውተሪያዎችን
መዋለ ሕጻናቶች፣ አንደኛ ደረጃ ትምህርት ቤት፣ የጤና ተቋማት፣ የህዝብ መጸዳጃ ቤቶችን፣ የመኪና ቻርጂንግ ስቴሽኖች፣ የመኪናና የብስክሌት ፓርኪንግ አካቶ በከፍተኛ ጥራትና ፍጥነት የሚገነባ ይሆናል። ከ10,000 በላይ ዜጎችንም የሥራ እድል ይከፍታል። በካዛንቺስ የመንገድና መሰል መሰረተ ልማቶች ግንባታ እየተፋጠነ ሲሆን አያት ሪል ስቴት አክሲዮን ማህበርም ካለው ልምድ አንጻር ቤቶቹን በፍጥነት ገንብቶ በተያዘለት ጊዜ እንዲያጠናቅቅ የጋራ ርብርብ እንደሚደረግም ከንቲባ አዳነች ተናግረዋል።